ብዙዎቻችን ወደ ስኬት የምናደርገው ጉዞ ልክ ወደ ተራራ መውጣትና ጫፍ ላይ መሆን እንደሆነ እናስባለን። ነገር ግን ማንም የማይነግረን እውነት ቢኖር ወደ ላይ በወጣን ቁጥር አየሩ እየቀነሰ ቅዝቃዜው፣ ብቸኝነቱ እየጨመረና በወድቀስ የሚለው የጭንቀት ድምፅ እየገነነ እንደሚመጣ መሆኑን። ስኬት ማለት ጫፍ ላይ ከሁሉ በራቀ ቦታ ላይ መሆን ማለት ብቻ አይደለም። ዛሬ የምንወያየው ስለ ስኬት ብሩህና መልካሙ ገጽታ ሳይሆን በስኬት ስም ማንነታችንን እየበላ ስላለው ጸጥተኛ ገዳይ ውስጣዊ ጭንቀት። በዚህ ቪዲዮ የውሸት ተስፋ ሳይሆን በውስጣዊ ሰላም የታጀበ እውነተኛ ስኬት እንዴት እንደሚገነባ የሚያሳይ መመሪያዎችን እንመለከታለን። አንደኛ፣ የአፈጻጸም ጭንቀት። የአፈጻጸም ጭንቀት ማለት አንድ ሰው የተሰጠውን ኃላፊነት ወይም የጀመረውን ስራም ሆነ ሌሎች ነገሮችን በጥራት አልወጣውም ብሎ ከመስጋት፣ ከመፍራት የሚመጣ የስነ ልቦና ጫና ነው። ይህ ጫና በግል እድገት ላይ ትልቅ እንቅፋትና ቀውስን የሚያመጣ፣ ትኩረታችንን ከስራው ሂደት ይልቅ በችኮላ ውጤቱ ላይ ብቻ እንድናደርግ የሚያስገድደን፣ ከዚህም የተነሳ ሰውነታችን ሁል ጊዜ በውጥረት ውስጥ ስለሚቆይ ለከፍተኛ የድካም ስሜትና ለፈጠራ ችሎታ መጥፋት ይዳርጋል። ይህንን ለማሸነፍ ፍጽምናን ትቶ እድገትን የህይወት መመሪያ ማድረግ አስፈላጊ ነው። ያንዳንዱ ስህተት መሸነፍ ሳይሆን ለሚቀጥለው ትልቅ ስኬት ግብዓት የሚሆን ትምህርት መሆኑን አምኖ መቀበል የውስጥ ሰላምን ይሰጣል። ሁለተኛ፣ የማንነት ቀውስ። ብዙ ስኬታማ ሰዎች የሚሰቃዩት ስሜት እኔ ለዚህ ቦታ ምን ይሉኝ ይሁን፣ አይቀበሉኝ ይሁን፣ አይገባኝም፣ ወይም ሰዎች አንድ ቀን ማንነቴን ያውቁብኛል ብሎ የመስጋትና ራስን አለመቀበል፣ በራስ ስራ ያለመተማመን የመስጋት ሁኔታ ነው። ይህ ጭንቀት በራስ መተማመንን በመሸርሸር ግለሰቡ ለሰራው ስራ ዕውቅና እንዳይሰጥ ያደርጋል። በውጤቱም ምክንያታዊነትና በአመክንዮ ላይ ተመስርቶ የበለጠ ጠንክሮ በመስራት ፈንታ በሌሎች ተቀባይነት ለማግኘት ብቻ በማሰብ በሚያደርገው ጥረትና ራሱን ለማስከበርና ለማስመስከር በሚያደርገው ጥረት ለቃጠሎ ይዳረጋል። ይህ ዘለቄታዊ ቀውስን ያስከትልበታል። መፍትሄውም የራስን ጥንካሬና ድክመት በግልጽ መረዳት፣ ስኬት የዕድል ሳይሆን የጥረታችን ውጤት መሆኑን አምነን መቀበል፣ ስኬቶቻችንን መዝግቦ መያዝ፣ የአንተ ማንነትም ሆነ አስተዋጽኦ ውድና ብርቅ እንደሆነ በማሰብ ይህንን የማስመሰል ስሜት መቅረፍ ያስፈልጋል። ሶስተኛ፣ የማህበራዊ ንጽጽር ወጥመድ። በግል እድገት ጉዞ ላይ ያለ ሰው ራሱን ከሌሎች ጋር ሲያወዳደር የሚፈጠር ጭንቀት ነው። ይህ እከሌ ከኔ በታች ሆኖ እንዴት ቀደመኝ ወይም የእኔ እድገት ለምን ዘገየር የሚሉ ጥያቄዎች የአእምሮ ሰላምን ያሳጣሉ። ይህ ንጽጽር የራሳችንን ልዩ ማንነትና ጉዞ እንድንዘነጋና በሌሎች ስታንዳርድ እንድንኖር ያደርገናል። ይሁን እንጂ እውነተኛ ስኬት የሚለካው ከትላንት ማንነታችን ጋር እንጂ ከሌላው ሰው ስኬት ጋር አይደለም። መፍትሄውም ትኩረትን ወደ ውስጥ መመለስና የራስን የጊዜ ሰሌዳ ማክበር እና መተግበር ነው። የሌሎችን ስኬት እንደ ማነሳሻ እንጂ እንደ መለኪያ ለመጠቀም የጭንቀቱን ቀንበር ያቀላል። አራተኛ፣ የውሳኔ አሰጣጥ ደካማነት። ትንተናዊ ሽባነት ለአንድ ጉዳይ ከመጠን በላይ ትኩረት በመስጠት መረጃዎችን በማውጣትና በማውረድ እንዲሁም ሊመጡ የሚችሉ ችግሮችን በመፍራት ምክንያት ውሳኔ ላይ መድረስ አለመቻል ነው። ይህ ሁኔታ ከደካማ ውሳኔ ሰጪነት ጋር ቀጥተኛ ግንኙነት ያለው ሲሆን በሂደትም ግለሰባዊም ሆነ ሙያዊ ህይወት ላይ ከፍተኛ ጫና ያሳድራል። ደካማ ውሳኔ ሰጪነት የሚመጣው መረጃ በማጣት ብቻ ሳይሆን መረጃ በዝቶ የትኛው ይሻላል በሚል አዙሪት ውስጥ በመግባት ነው። ብዙ አማራጮች በበዙ ቁጥር አእምሮ ትክክለኛውን ለመምረጥ ይቸገራል። ትክክለኛውን ለመምረጥ መቸገር እንለዋለን። ውሳኔያዊ ደካማነት ተጠቂዎች
100% ስህተት የሌለው ውሳኔ ለመወሰን ይጥራሉ። ይሁን እንጂ በተግባር ፍጹም የሆነ ውሳኔ ስለሌለ ይህ ፍለጋ ውሳኔውን ወደ ማጓተትና ወደ አለመወሰን ያመራል። ውሳኔ ከወሰኑ በኋላ ለሚመጣው ውጤት ተጠያቂ ላለመሆን ካለው ስጋት የተነሳ በትንተና ሰበብ ጊዜን መግደል እንደ መሸሸጊያ በመጠቀም የኃላፊነት ፍርሃት ያገኛቸዋል። ከነዚህም በተጨማሪ ለመዘርዘር ያህል የተወሰኑትን ነጥቦችን እናንሳ። የዕድሎች ማለፍ። ውሳኔ ለመወሰን በምናመነታበት ጊዜ ዓለም አይጠብቀንም። በንግድ፣ በግል ግንኙነት ወይም በሥራ እድገት ላይ ፈጣን ውሳኔ የሚሹ አጋጣሚዎች ሳይጠቀሙባቸው ሊያልፉ ይችላሉ። ዘግይቶ የተወሰነ ትክክለኛ ውሳኔ ሳይወሰን እንደቀረ ስህተት ይቆጠራል። ሁለተኛ፣ የአእምሮ ድካም እና ጭንቀት። አንድን ጉዳይ ደጋግሞ ማሰብ ወይም ኦቨርቲንኪንግ ከፍተኛ የአእምሮ ኃይልን ይበላል። ይህ ደግሞ ለጭንቀት፣ ለእንቅልፍ ማጣትና ለከፍተኛ የአእምሮ ዝለት ይዳርጋል። በውሳኔ ማጣት ምክንያት የሚፈጠር የውስጥ ውጥረት በራስ መተማመንን ቀስ በቀስ ያዳክማል። ምርታማነት መቀነስ። በቀላል ጉዳዮች ላይ ሰዓታትን ማጥፋት ዋና ዋና በሆኑ ተግባራት ላይ የምናውለውን ጊዜ ይሰርቃል። ይህም በእቅዳችን መሰረት ወደፊት እንዳንጓዝ ትልቅ ጋሬጣ ይሆንብናል። የሚገርመው ነገር በጣም ብዙ የተተነተነ ውሳኔ የግድ የተሻለ ውሳኔ አይሆንም። አእምሮ በትንተና ሲዝል በመጨረሻም ላይ በግዴታ ወይም በደከመ ስሜት የምንወስነው ውሳኔ የተሳሳተ የመሆኑ ዕድል ሰፊ ነው። ለእነዚህ ጉዳዮች የተወሰኑ መፍትሄዎችን እንመልከት። ለማንኛውም ውሳኔ ትንሽ የሚሆን ትልቅ የሚያበቃ የጊዜ ገደብ መወሰን። በቂ የሚለውን መሪ መጠቀም። ፍጹም የሆነውን ከመፈለግ ይልቅ አሁን ባለው መረጃ በቂና ተግባራዊ የሚሆነውን ልምረጥ የሚለውን መርህ መከተል። በአጠቃላይ ውሳኔያዊ ደካማነትን ለማሸነፍ ዋናው ቁልፍ ተቀምጦ ከመተንተን ይልቅ ወደ ተግባር መግባት የተሻለ ትምህርት ይሰጣል። በመጨረሻም የግል እድገት ብዙ አማራጮችን ይዞ የሚመጣና የትኛውን ላስቀድም፣ የትኛውን ላስከትል፣ ከማን ጋር ልሁን፣ ማንን ምን ልበል፣ ምንስ ባል ይሁን የሚሉና የመሳሰሉ ምርጫዎች ሲበዙ አእምሮ ተጨንቆ ምንም ውሳኔ ሳይወስን ይቀራል። የዚህ ውሳኔያዊ ደካማነት መፍትሄው ትናንሽ ውሳኔዎችን በፍጥነት መወሰን መለማመድ እና ሁሉንም ነገር አውቆ ለመጀመር ከመሞከር ይልቅ ባለህ ጥቂት መረጃ የመጀመሪያውን እርምጃ መውሰድ መንገዱን ግልጽ ያደርግልሃል። አምስተኛ፣ የወደፊት ስጋት። ይህ ጭንቀት ገና ላልመጣው ነገር አስቀድሞ በመጨነቅ ዛሬን የማጣት ችግር ነው። ምናልባት ነገ ላይ ብለን ያሰብነው ነገር ሲደርስ ፈጽሞ ላይኖር እንደሚችል እንኳ ተስፋ ማድረግ አንፈልግም። ቢዝነሱ ቢከስርስ፣ ስራው ቢቀንስስ፣ ቢሆንስ የሚሉ መጠይቆች አሁን ያለንን አቅም ይበሉታል። ይህም በስራችን ላይም ሆነ ዛሬያችን ላይ ባለን ነገር ላይ ሙሉ ትኩረት እንዳናደርግ ያደርገናል። ዛሬን በማጣት ማጣቶች ይከተሉናል። ዛሬ የምትባሏን ዛሬ በአግባቡ ባለመጠቀማችን ማለፍ ሲሆን፣ ነገ የተባለችዋ ቀን ደግሞ ሲመጣ ትላንት የትዝታ ጸጸት ሆኖብን ራሳችንን ለራሳችን ገመድ ያበጀን በትላንትና በዛሬ ታሰርን ምኞት እንጂ ተግባር የራቀን እንሆናለን። ይህ ደግሞ ባለንበት የሮጥን እንድንሆን ያደርገናል። መፍትሄውም በአሁኑ ሰዓት ላይ የመኖር ጥበብን ማዳበር ነው። አሁንን መኖር፣ አሁንን ማሸነፍ፣ እጃችን ያለውን ሥራ በጥራት መስራት የወደፊቱን ስጋት ለመቀነስ ብቸኛው ዋስትና መሆኑን መገንዘብ ያስፈልገናል። ስድስተኛ፣ የብቸኝነት ስሜት። የብቸኝነት ስሜት ከሰው መራቅ ብቻ ሳይሆን ከራስ ጋር የመጣላትና በሰው መሃል ሆኖ የመገለል ጥልቅ የውስጥ ስሜት ነው። ይህንን ስሜትና የሚያስከትለውን ተጽዕኖ በሚከተለው መልኩ በዝርዝር እንመልከተው። የብቸኝነት ስሜት የሚጀምረው በዙሪያችን ሰው ሲጠፋ ሳይሆን በውስጣችን ያለው
የመሰማትና የመረዳት ፍላጎት ምላሽ ሲያጣ ነው። አንድ ሰው ብዙ ጓደኞች ኖረውት ነገር ግን የሚረዳውና በሐሳብ የሚመስለው ሰው ካጣ የብቸኝነት ስሜት ሊሰማው ይችላል። ይህ ስሜት በሁለት መንገድ ሊገለጽ ይችላል። ማህበራዊ ብቸኝነትና ስሜታዊ ብቸኝነት እንለዋለን። ማህበራዊ ብቸኝነት የሚቀርብ ጓደኛ ወይም የቅርብ ሰው በማጣት የሚመጣ ሲሆን፣ ስሜታዊ ብቸኝነት ሰዎች ቢኖሩም እንኳ ከእርሱ ጋር ጥልቅ የሆነ የልብ ግንኙነት መፍጠር አለመቻል ጋር የተያዘ ወይም የባዕድነት ስሜት ሲሰማን የሚሰማን ስሜት ነው። ብቸኝነት የሚሰማው ሰው ሁልጊዜም ጥበቃ እንደሌለውና በራሱ ብቻ እንደቆመ ስለሚያስብ አእምሮ ሁልጊዜም በስጋት ውስጥ እንዲቆይ ያደርገዋል። ይህ ደግሞ ለከፍተኛ ጭንቀት ይዳርጋል። ሰዎች የማይቀርቡኝ እኔ የሆነ ችግር ስላለብኝ ነው የሚል የተሳሳተ ድምዳሜ ላይ በመድረስ ራስን ዝቅ አድርጎ የማየት ዝንባሌን ያመጣል። ጥናቶች እንደሚያሳዩት ከልክ ያለፈ ብቸኝነት የደም ግፊትን ይጨምራል፣ የእንቅልፍ መዛባትን ያመጣል፣ እንዲሁም የበሽታ መከላከል አቅምን ያዳክማል። ብቸኝነት ያጠቃው ሰው የሰዎችን ንግግር ወይም ድርጊት ሁሉ እኔን ለመጉዳት ነው ብሎ የመተርጎም ኔጋቲቭ ቢያዝ አባዜ ሊያዳብር ይችላል። መፍትሄውም ብቸኝነትን ለማሸነፍ ሰዎችን ለማግኘት ከመሮጥ ይልቅ ከራስ ጋር ሰላም መፍጠር ቀዳሚ ተግባር ነው። ብቸኝነት ጊዜያዊ የውስጥ ድምፅ እንጂ የአንተ ማንነት መገለጫ አይደለም። ይህንን ስሜት እንደ መጥፎ አጋጣሚ ሳይሆን ወደ ውስጠኛው ማንነት ተመልክተህ ራስን እንድታጠነክረው እንደተሰጠህ ዕድል ማየት ትችላለህ። ደግሞም ወደ ስኬት ስንጓዝ ብዙ ጊዜ አብሮ ተጓዥ ሊቀንስ ይችላል። እሴቶቻችን ሲቀየሩ ከድሮ ጓደኞቻችን ጋር መራራቅ እንጀምራለን። ይህም የብቸኝነት ጭንቀት ይፈጥራል። ይህ ስሜት ደግሞ ስኬት ዋጋ አለው ወይ የሚል ጥርጣሬ ውስጥ ይከተናል። መፍትሄው ከአዳዲስ ተመሳሳይ ራዕይ ካላቸው ሰዎች ጋር ግንኙነት መፍጠር ነው። እድገት ማለት የድሮውን መተው ብቻ ሳይሆን አዲስና የሚመጥንህን ማግኘት መሆኑን መረዳት ብቸኝነትን ወደ ጥንካሬ ይቀይረዋል። ሰባተኛ፣ የጊዜ እጥረት ጭንቀት። የጊዜ እጥረት ጭንቀት ስንል በስኬት ጉዞ ላይ የሚገጥመን ትልቅ ስነ-ልቦናዊ ፈተና ነው። ይህ ስሜት የምፈልገው ደረጃ ላይ ለመድረስ ጊዜው እያለቀብኝ ነው ወይም ከእኩዮቼ በታች ሆኜ ቀረው ከሚል ስጋት የሚመነጭ ውስጣዊ ግፊት ነው። ይህንን ሐሳብ እንደሚከተለው በዝርዝር እንመልከት። ይህ ጭንቀት አንድ ሰው ካለው ተጨባጭ ሰዓት ይልቅ አእምሮ ጊዜ የለኝም በሚል ድምዳሜ ላይ ሲደርስ የሚፈጠር ውጥረት ነው። በስኬት ጉዞ ላይ ስንሆን ግባችን ላይ ለመድረስ የምንሰጠው የጊዜ ገደብ ከተጨባጩ ሂደት ጋር ሲጋጭ ይፈጠራል። በቃኝ የሚባል ጊዜ እንደሌለ ማሰብ፣ ሁልጊዜ ማርፈድን መፍራት እና በፈጣን ለውጥ ላይ ብቻ ማተኮር የዚህ ጭንቀት መገለጫዎች ናቸው። ጊዜ እንደሌለን ስናስብ ነገሮችን በጥልቀት ከማሰብ ይልቅ የቅርብ ጊዜ ውጤት የሚያመጡ አቋራጭ መንገዶችን እንመርጣለን። ይህ ደግሞ ለረጅም ጊዜ የሚጠቅሙ ስትራቴጂዎችን እንድንዘነጋ፣ አእምሮ በጭንቀትና በዝግጅት ውስጥ ሲሆን ደግሞ አዳዲስና ጥልቅ የሆኑ ሀሳቦችን ማመንጨት አለመቻልን ያመጣል። ፈጠራ ሰፊና የተረጋጋ አእምሮን ይፈልጋል። የጊዜ እጥረት ጭንቀት ግን አእምሮን በአንድ ጠባብ መስኮት ላይ ብቻ እንዲያተኩር ያደርገዋል። እረፍት መውሰድን ለጊዜ ማባከን እንድንቆጥረው ያደርገናል። ይህ ደግሞ በሂደት ለድካም፣ ለተስፋ መቁረጥና ለአካል መታወክ ይዳርገናል። አሁን ያለንበትን ደረጃ ከማድነቅ ይልቅ ገና ያልደረስንበትን ቦታ እያሰብን ራሳችንን እንወቅሳለን። ይህም በራስ መተማመንን በመሸርሸር ምንም ብሰራ አይበቃም የሚል ስሜት ፈጥሮብን ከራስ ጋር ጥለኛ ያደርገናል። መፍትሄውም ስኬት መስመር ሳይሆን ጉዞ መሆኑን መገንዘብ፣ ጊዜን እንደ ጠላት ሳይሆን እንደ ግብዓት ማየት፣ ሥራ ማብዛትና ውጤታማ መሆን የተለያዩ መሆናቸውን ማወቅ፣ ዋና ዋና ሥራዎችን ለይቶ በመውጣት እና አይሆንም ማለትን መለማመድ። ያንዳንዱ ሰው የራሱ የሆነ እድገት ወቅት እንዳለው በማወቅ ስለዚህ ትኩረትን ከፍጥነት ይልቅ በጥራትና በአቅጣጫ ላይ ማድረግ ከዚህ ጭንቀት ለመላቀቅ ይረዳል። በአጠቃላይ
የጊዜ እጥረት ጭንቀት ትልቁ ጠላቱ ትዕግስት፣ ጽናትና መጠበቅ ናቸው። ነገሮች እንዲበስሉና እንደ አስፈላጊነቱም ጊዜ እንደሚፈልጉ አምኖ መቀበል ለዘላቂ ስኬት መሰረት ነው። አስታውሱ፣ ጊዜ የለኝም የሚለው ስሜት በስኬት ፈላጊዎች ዘንድ ትልቁ የጭንቀት በረዥም ጊዜ እቅዶችን ችላ እንድንል አድራጊ፣ ወደ መቅበዝበዝና ስራዎችን ጥራት በሌለው መልኩ እንድናከናውን የሚገፋፋ አደገኛ ነገር ነው። 8ኛ የውድቀት ፍርሃት። መጨረሻ ማየት በግል እድገት ውስጥ ትልቅ የአእምሮ ስቃይ ይፈጥራል። ይህ ፍርሃት አዳዲስ ነገሮችን ከመሞከር ይገታናል። ይህም ጭንቀቱ በውስጣችን እንዲታመቅ ያደርጋል። ነገር ግን ውድቀት የስኬት ተቃራኒ ሳይሆን የስኬት አካል ነው። መፍትሄውም ውድቀትን እንደ ግብረ መልስ ወይም ፊድባክ መመልከት ያስፈልጋል። አንድ ነገር ሳይሳካ ሲቀር ለምን አልሆነም ብሎ በመጠየቅ ስትራቴጂን መቀየር እንጂ ተስፋ መቁረጥ እንደሌለብን ማሰብ ጭንቀቱን ያስወግደዋል። 9ኛ የጤና መታወክ። ጭንቀት በአእምሮ ብቻ አይወሰንም። ወደ ሰውነት በመቀየር እንቅልፍ ማጣት፣ የምግብ ፍላጎት መቀነስና ለተለያየ በሽታዎች መጋለጥን ያመጣል። ስኬትን እየተመኘን ጤናን ማጣት ትርፉ ኪሳራ። መፍትሄው ለራስ እንክብካቤ ቅድሚያ መስጠት ነው። በቂ እንቅልፍ፣ ስፖርታዊ እንቅስቃሴና የተመጣጠነ ምግብ ልክ እንደ ሥራ ዕቅዳችን በዝርዝር ውስጥ ማካተት አለብን። ጤናማ አካል ለታላቅ ስኬት መሠረት ነው። አስታውሱ፣ ስኬትን እየተመኘን ጤናን ማጣት ትርፉ ኪሳራ ነው። 10ኛ የትርጉም ማጣት። በስኬት ጉዞው ውስጥ የትርጉም ማጣት የሚለው ሐሳብ አንድ ሰው የሚፈልገውን ግብ ካሳካ ወይም ለስኬት ደፋ ቀና እያለ ባለበት ወቅት በውስጡ የሚሰማው ባዶነት ወይም ይህ ሁሉ ለምንድን ነው የሚል ጥያቄ ነው። ይህ ሁሉ ለምንድን ነው የሚል ጥያቄ ነው። ብዙ ጊዜ ስኬት በቁሳቁስ በዝና ወይም በደረጃ ብቻ ሲለካ የሚመጣ ስነ ልቦናዊ ቀውስ ማለት ነው። የትርጉም ማጣት ማለት የነፍስ ረሃብ እንደማለት ነው። አንድ ሰው የናፈቀውን የስልጣን እርከን ወይም ደግሞ የስኬት ቁልፍ ላይ ወጥቶ ወይም ያለመውን ሀብት አፍርቶ ነገር ግን ያገኘው ውጤት በውስጡ የሚጠበቀውን ያህል የደስታና የእርካታ ስሜት ሳይፈጥርበት ሲቀር የሚፈጠር ክስተት ነው። ይህ ሁኔታ በሁለት መንገድ ሊከሰት ይችላል፣ በግብ ግጭትና በመንገድ መጥፋት። በግብ ግጭት ስንል የራስ ጥሪ ሳይሆን የሌሎችን ፍላጎት፣ የቤተሰብ፣ የማህበረሰብ አሊያም የሌሎችን ለማሟላት ሲባል ብቻ የተገኘ ሲሆን፣ ሁለተኛ በመንገድ መጥፋት ሲባል ስኬት እንደ መድረሻ እንጂ እንደ ጉዞ ሳይታይ ሲቀር ግቡ ላይ ሲደርስ ቀጥሎስ ምን ሊመጣ ነው በሚለው ግራ መጋባትና ባዶነት የሚፈጠር ጭንቀት ነው። ቪክቶር ፍራንክል የተባለው የስነ ልቦና ጠቢብ እንደሚለው ሰው ትርጉም ካጣ ለድብርትና ለጭንቀት ይጋለጣል። ስኬቱ ትርጉም ካልታከለበት ሕይወቴ ዋጋ የለውም የሚል ስሜት ይፈጠራል። ያን ጊዜ ውስጣዊ ባዶነትና ድብርት ስኬቱም ትርጉም የሌለው ሆኖበት እንደ ሰልችቶኛል ሥራ ይሆንበታል። ሰውየው ወደፊት ለመራመድ የሚያስችል የውስጥ ጉልበት ያጣል። በውስጥ የሚሰማውን የትርጉም ባዶነት ለመሙላትም ወደ አልኮል፣ ወደ ከንቱ ሌሎች ወይም ወደ ማስፈልግ የገንዘብ ብክነት ሊያመራ ይችላል። ትርጉም ያጣ ሰው በዙሪያው ያሉ ሰዎችን ዋጋ ዝቅ አድርጎ ማየት ሊጀምር ይችላል። ስኬቱ ደስታ ስላልሰጠው ሌሎችን የመውቀስ ወይም የመገለል ባህሪ ሊያሳይ ይችላል። በመጨረሻም ይህንን ሳገኝ ደስተኛ ሆናለሁ ብሎ ሲጠብቅ ቆይቶ ውጤቱ ግን ደስታ ሳይሰጠው ሲቀር የሚፈጠር የስነ ልቦና ስብራት ያገኘዋል። ወዳጄ፣ በስኬት ጉዞ ውስጥ ዋናው ነገር ምን ደረስኩ ሳይሆን ለምን እጓዛለሁ የሚለው ጥያቄ ነው። ትርጉም የሚገኘው ገንዘብ ወይም ከስልጣን ባለፈ ከሌሎች ከሚበረከት እሴት፣ ከውስጥ ሰላም እና ከግል እድገት ጋር ሲቆራኝ ነው። ትርጉም የሌለው ስኬት መዳረሻ የሌለው አድካሚ መንገድ ነው። ትርጉም ያለው ስኬት ግን እንቅፋቶች እንኳ የጥንካሬ ምንጭ የሚሆኑበት የህይወት ብርሃን ነው። ውድ የጉዞዬ ጓደኞች፣ ስኬት ማለት በጭንቀት ታፍኖ መኖር ሳይሆን የውስጥ ሰላምን ይዞ የሚፈለገው ግብ ላይ መድረስ ማለት ነው።
ዛሬ የተወያየንባቸው 10 ነጥቦች በጉዞአችሁ ላይ እንደ ብርሃን እንዲያገለግላችሁ እመኛለሁ። አስታውሱ፣ እናንተ ከስራችሁና ከውጤታችሁ በላይ ትበልጣላችሁ። ስኬታችሁ ደስታችሁን መሸመት ካልቻለ ያ ስኬት ትርጉም የለውም። በራስ መተማመን፣ በጥንካሬና በሰላም ወደፊት ተጓዙ።